ጤናው በእጆ ቀላሉን በማድረግ ስለ ነገ ጤናው እርግጠኛ ይሁኑ። ጤናው በእጆ በሽታን አስቀድመው ይከላከሉ። መሰረተ ጤና ክብካቤ መርህን ይከተሉ። ይህ ፕሮግራም በአፍሪካ ጤና ትብብር አዲስ አበባ ዩኒቨርሲቲና በማስተር ካርድ ፋውንዴሽን አጋርነት የሚቀርብ ሲሆን ዳሸን ሚዲያ ኮሚኒኬሽን አዘጋጅቶት በኤፍኤም አዲስ 97.1 ወደ እናንተ ይደርሳል። ዘወትር ማክሰኞ ረፋድ ከ3 ሰዓት እስከ 3 ሰዓት ተኩል ይደመጣል። ጤናው በእጆ ጤናው በእጆ። ሰላም አድማጮች እንደምናላችሁ። ሳምንታዊ ጤናው በእጆ ፕሮግራማችን እነሆ ጀምሯል። በሳምንታችን እንግዲህ አዜብ ታምሩና ዘመነ ዮሐንስ ሰዓታችንን አክብረን ከእናንተ ጋር ተገናኝተናል። እንደምናላችሁ ብለናል። በድጋሚ እንደምን ሰንብታችኋል አድማጮቻችን? ጤናው በእጆ በኤፍኤም አዲስ 97.1 የዕለቱን ተሰናድተን ቀርበናል። አብራችሁን ትቆዩ በድጋሜ በአክብሮት ጋብዘናችኋል። ሳምንቱ እንዴት አለፈ? ሳምንቱ ጥሩ ነው። ዝናቡም እየዘነበ ነው። ደግሞ እንግዲህ ዝናቡ ሲጠፋ ተጨንቀን ነበረ። ዝናቡ ሲመጣ ደግሞ አንዳንድ አካባቢዎች ላይ የጎርፍ ስጋቶችም እንዳሉ እያስተዋልን ነውና ዝናቡን ዝናበ ምሕረት ያድርግልን እንላለን። ከዛ ባሻገር ደግሞ እንግዲህ ልጆች አሁን የረፍት ሰዓታቸው ነው። ክረምት ነው። ለተለያዩ የልማት ስራዎች የተቆፋፈሩ ነገሮች ይኖራሉ በየአካባቢውና ውሃ ይሞላዋል ያንን የተቆፈረ ቦታ። ስለዚህ ልጆች ለመዋኘት ብለው ይገባሉ። ያ ጉድጓድ ወይም ያ ውሃ የቋተ ነገር ጥልቀቱ ስለማይታወቅ ልጆች አደጋ እየደረሰባቸው ነው በየቦታውና እባካችሁ ወላጆች ልጆቻችን ለመዋኘት ብለው እንደዚህ አይነት ቦታዎች እንዳይሄዱ ምክር መስጠት ያስፈልጋል። ድንገት ደራሽ ጎርፍም ሰዎችን እያጠቃ ስለሆነ ሰዎች ሕይወታቸውን እያጡ ስለሆነ ልጆች እንዳይወጡ ጥንቃቄ እንዲያደርጉ ወላጆች በዚሁ አጋጣሚ መምከር ያስፈልጋል። እውነት ነው። ልጆቻችን ቤት ውስጥ ነው ያሉት። በተለያየ መንገድ ራሳቸውን ሊጎዳ የሚችል ብዙ ነገሮች ሊኖሩ ይችላሉና ክረምቱ እንግዲህ የበጋ ወቅት መለማመጃም ነው። ከቤተሰብ ጋር አሁን የሚቆይበት ነው። ክረምት ላይ የሚለምዱት አዲስ ነገር በጋው ላይም ሊያስቸግረን ይችላል በትምህርት ወቅትና ከልጆቻችን ላይ አይናችን እንዳይነቀል ነው የምንለው ለሁሉም ወላጆች። መልካም እንግዲህ አዚ እንደምታስታውሹ ባለፈው ሳምንት ስለ ክትባት ጥሩ ፕሮግራም ሰርተን ነበረ። ክትባት ለሕፃናት፣ ክትባት ለወላጆች እጅግ ወሳኝ ነገር እንደሆነ ሳይንስም የሚያምንበት በውጤትም ደግሞ የተረጋገጠ ጉዳይ ነውና ክትባት ላይ ሰፋ ያለ ነገር አንስተን የሕክምና ባለሙያውም እንዲሁም ደግሞ ልጆቻቸውን ሊያስከትቡ ከመጡ ወላጆች ጋርም ጥቂት ቆይታ አድርገን መልካም ነገር እንደገበየን ተስፋ አደርጋለሁ። ጥያቄም አንስተን ነበር። አው ለአድማጮቻችን ጥያቄ አንስተን ነበረ። በክትባት አማካኝነት ከዓለማችን ላይ የጠፋው በሽታ ምንድነው የሚል ጥያቄ አቅርበን ነበረ። ይህንን ጥያቄ እንዲመልሱልን አድማጮቻችንን በቴሌግራም ገጻችን ጤናው በእጆ ብለው በአማርኛ ቢጽፉ እንደሚያገኙንም ገልጸን ነበረ። በእውነትም በጣም በርካታ አድማጮቻችን በቴሌግራም ገጻችን ላይ ገብታችኋል፣ ተቀላቅላችሁናል። እጅግ በጣም እናመሰግናለን። እንግዲህ ትክክለኛውን ምላሽ ያገኙ አድማጮቻችን ይሸለማሉ ማለት ነው። አዎ እጅግ ብዙ ስለሆኑ ምላሽ የሰጡን አድማጮቻችን ከመጀመሪያዎቹ ረድፍ ያሉትን 3 አድማጮቻችንን ወይም ተከታታዮቻችንን ለመሸለም ተገደናል። የዛሬ ተሸላሚዎች እጅጋየሁ አያሌው፣ አብርሃም ገብረስላሴ፣ ሃይማኖት ምህረት 3ቱ ናቸው። ተደውሎ በስልኮቻቸው ካርድ ይሞላላቸዋል። የመቶ ብር ካርድ ማለት ነው። እንግዲህ ደጋግመን እንዳልነው ደግሞ 3ኛ ወር እየጀመርን ያለ ነው። 3ኛ ወር መጨረሻ ላይ ደግሞ ዳጎስ ያለች ሽልማት እናዘጋጃለን። በተደጋጋሚ ጥያቄ ለሚመልሱ አድማጮች፣ በተደጋጋሚ አብረው ላሉ አድማጮች ጭምር ሽልማት የምናበረክት ይሆናል። አብራችሁን ስለነበራችሁ እየተከታተላችሁንም ስለሆነ እናንተንም ሌሎች አድማጮቻችንንም በአክብሮት ደስ እያለን እናመሰግናለን። ዛሬም በኋላ ጥያቄ እናነሳለን። ወደ መጨረሻ ተዘጋጅተው ይጠብቁ። ቴሌግራሙን ከፍተው ይጠብቁን። ጥያቄ እናነሳለን። ቶሎ በፍጥነት መልስ ለሚመልሱ አድማጮቻችን ሳምንት ሽልማት የምናበረክት ይሆናል ማለት ነው። መልካም። አፍሪካ ጤና ትብብር አዲስ አበባ ዩኒቨርሲቲ በማስተር ካርድ ፋውንዴሽን አጋርነት በኤፍኤም አዲስ 97.1 ዘወትር ማክሰኞ በዚህ ሰዓት የሚያቀርበውን ፕሮግራም ነው እየተከታተላችሁ ያላችሁት። ዳሽን ሚዲያና ኮሚኒኬሽን ደግሞ ፕሮግራሙን አዘጋጅቶ ያቀርብላችኋል። እንድታደምጡን በአክብሮት እንጋብዛለን። ወደ ዛሬው ርዕሰ ጉዳያችን ከመሻገራችን በፊት ለአድማጮቻችን ቆንጆ ሙዚቃ እንጋብዝ። አዎ ዜማ ጋብዘን እንመለሳለን። አድማጮቻችን አስተያየቶች ካሏችሁ በቴሌግራም ገጻችን ጤናው በእጆ የሬዲዮ ፕሮግራም ብላችሁ
አስተያየት ሐሳቦቻችሁን ንገሩን። በአጭር የጽሑፍ መልእክት እንደዚሁ ሐሳብ አስተያየት ካላችሁ በ0915 658888 አድርሱን። የዩቲዩብ ቻናላችንንም ተቀላቀሉና ሐሳብ አስተያየት ስጡ። ፕሮግራሙን በኤፍኤም አዲስ 97.1 መከታተል ላልቻሉ ሰዎች ቴሌግራም ቻናል ላይ እንጭነዋለን። እንዲሁም ደግሞ ዩቲዩብ ገጻችን ላይም ስለሚጫን እንዲከታተሉ እንድትጋብዙልን በአክብሮት ጠይቀናችኋል። ከዜማ ግብዣው በኋላ አዜብና እኔ እንመጣለን። እንግዲህ የዛሬ ለዕለቱ ደግሞ እንዲሆን ያሰናዳነው መርሃ ግብራችን የውሻ እብደት በሽታ ነው። እንደምታውቂው በልማድ እብድ ውሻ እንላለን አይደል እንዴ? እብድ ውሻ እንላለን። ነገር ግን ከባለሙያ እንዳገኘነው መረጃ አጠራሩ ተቀይሮ የውሻ እብደት በሽታ ተብሏል። ይሄ እንግዲህ በጣም አስከፊ ከሚባሉ የሰውና የእንስሳ በሽታዎች መካከል በግንባር ቀደምትነት የሚጠቀስ በሽታ ነው። አዚ በዓለም ላይም እንደዚሁ ነው። በነገራችን ላይ በጣም ገዳይ ከሚባሉ በሽታዎች አንዱ ነው ይሄ የውሻ እብደት በሽታ የምንለውና ይሄ ትልቅ ትኩረት አልተሰጠውም ተብሎ የሚታሰበውን በሽታ የዓለም ጤና ድርጅት እስከ 2030 ድረስ በሽታውን ከምድረ ገጽ ለማጥፋት ጭምር እቅድ የ10 ዓመት እቅድ ነድፎ እየሰራን ያለው ኢትዮጵያም በተመሳሳይ የዛው የድርጅቱ አባል ስለሆነች በተመሳሳይ ኢትዮጵያም ይህንን ነገር እየተገበረች ትገኛለች። እንግዲህ ውሾች ከውሾች ጋር በሚኖራቸው ንክኪ ከአንድ ውሻ ወደ ሌላ ውሻ በሽታው ይተላለፋል። በዚህም ሳቢያ እንግዲህ በየአካባቢው ባለቤት የሌላቸው ውሾችን አንዳንዴም ሲወገዱም እናስተውላለን። ምክንያቱም ወደ ሰዎች ይሄኛው በሽታ እንዳይተላለፍና ሰዎችን እንዳይጎዳ በሚልም ጭምር ነው። ነገር ግን ሰዎች ውሾቻቸውን ሲያሳድጉ በአግባቡ ማሰር፣ ማስከተብ፣ በጥንቃቄ መያዝ እንዳለባቸው ይታወቃልና እንደዚህ በማይሆንበት ጊዜ ግን እንዲህ አይነት በሽታዎች ያጋጥማሉ። ሰዎች እንግዲህ ውሻ ሲነክሳቸው የመጀመሪያ የሚያስፈራቸው ነገር ይሄ የውሻ እብደት በሽታ ይዞኝ ሆኖ የሚለው ያስፈራቸዋል። ከዛ በኋላ ደግሞ ቢገኝብኝ እኮ ወይ እንደዚህ አይነት ህመም ቢኖረው ውሻው በእምብርቴ ላይ ነው መርፌ መወጋት ያለብኝ የሚልም የተለመደ ነገር አለ። ቀደም ሲል ክትባት መድኃኒቱ ሲሰጥበት ከነበረው አካሄድ አኳያና እሱን ይፈራሉ። ከዛ ደግሞ ውሻውን ይዞ ሄዶ ማስመርመር ያስፈልጋል። እሱም ሌላ ነገር ነውና አስቀድመን ግን ሁሉም እንደ ማህበረሰብ ውሾች ባለቤት እንዲኖራቸው ማድረግ፣ በአግባቡ በጥንቃቄ ክትባት እንዲያገኙ ማድረግና በአግባቡ ማሰር፣ ከሌሎች ውሾች ጋር ግንኙነት እንዳይኖራቸው በአግባቡ በጥንቃቄ መያዝ የሚመከሩ ነገሮች ናቸው። ለማንኛውም እነዚህን ሁሉ ጠቅለል አድርገው ባለሙያው ዛሬ ያነሱልናል አይደል? ዘመን አዎ ያነሱልናል። አዚ ከፕሮግራሙ ጋር መልካም ቆይታ እንዲሆንላችሁ በአክብሮት ጋብዘናል። ይህ ፕሮግራም ለሌሎች ወዳጆቻችን እንዲደርስ እንዲስፋፋ በቴሌግራም ገጻችን ስለምንጭን ጤናው በጆ የሬዲዮ ፕሮግራም የሚለውን የቴሌግራም ገጽ እንድትከታተሉ ጋብዘናችኋል። ዩቲዩብ ቻናል ላይም እንደዚሁ። ወደ መሰናዶው በባህላዊ ስነ ቃላችን የቤት ጠባቂ የሰው ታማኝ ጓደኛ ተደርጎ ስለሚወሰደው ውሻ ብዙ ተረትና ምሳሌዎች እየሰማን አድገናል። የታመነ እንደ ውሻ የሚለው አገላለጽም የውሻን የጸና ፍቅርና ወዳጅነት ያመላክታል። ውሻ ላሳዳጊው እንዲህ ፍቅር ያለው እንስሳ ቢሆንም ጤንነቱ ካልተጠበቀለትና ካልተንከባከብነው የጤና መዘዙ እስከ ሞት የሚያደርስ ነው። በልማድ እብድ ውሻ በሽታ የምንለው በትክክለኛው አጠራር ደግሞ የውሻ እብደት በሽታ የዛሬ ርዕሰ ጉዳያችን ነው። አብራችሁን ቆዩ። ዶክተር ዘላለም ሲሳይ የመጀመሪያ ዲግሪያቸውን በእንስሳት ሕክምና እንዲሁም ሁለተኛ ዲግሪያቸውን ከእንስሳት ወደ ሰው የሚተላለፉ በሽታዎች ላይ ትኩረት ያደረገ ትምህርት በእንግሊዝኛው ቬተርነሪ ፐብሊክ ሄልዝ አጥንተዋል። ባነሳነው ጉዳይ ላይ አብረውን ቆይተው ሙያዊ ማብራሪያ የሚሰጡን ሲሆን የውሻ እብደት በሽታ ምንድን ነው ከሚለው እንጀምራለን። የውሻ እብደት በሽታ ወይም ደግሞ በእንግሊዝኛ ሬቢስ የምንለው በቫይረስ ሊቭዛ ቫይረስ በሚባል የሚመጣ በሽታና ሁሉንም ደመ መቃት አጥቢ እንስሳት በሙሉ ኢንክሉዲንግ ሂውማን የሚያጠቃ በሽታ ነው። ይሄ በሽታ ምንድነው? 100% በጣም ገዳይ ነው። ፋታሊቲ ኦር ሞርታሊቲ ሬቱ 100% ነው። ዋንስ ክሊኒካል ሳይን ኦር ምልክት ማሳየት ከጀመረ በኋላ
ለመከላከል መሞከር ምንም ፋይዳ አይኖረውም። ግን ደስ የሚለውም ነገሩ ደግሞ ምንድነው 100%ም ደግሞ መከላከል የሚችል በሽታ ነው ማለት ነው። በኢትዮጵያ ከ5 ሚሊዮን በላይ ውሾች እንደሚኖሩ ግምታዊ የዳሰሳ ጥናቶች ይጠቁማሉ። ከዚህ ውስጥ ከፍተኛውን ቁጥር የሚይዙት ባለቤት አልባ ወይንም የጎዳና ውሾች ናቸው። ይህ ደግሞ ስለ ውሻ እብደት በሽታ የሚኖረንን ስጋት ይጨምራል። ለመሆኑ በሽታ አምጪው ቫይረስ አስቀድሞ ወደ እንስሳው እንዴት ይገባል? ቫይረሱ ይሄ ሊዛ ቫይረስ በኢንቫይሮንመንት ላይ ይኖራል፣ ይገኛል። በምግብ ሊሆን ይችላል፣ በመጠጥ ሊሆን ይችላል። በተለያየ መንገድ ከኢንቫይሮንመንቱ ወደ እንስሶች ሊገባ ይችላል ማለት ነው። አንድ የውሻ ውስጥ ከገባ በኋላ ይሄ ቫይረስ የዚህ ቫይረስ ዋናው የሚመርጠው ቦታ ዋንስ በምግብ ኦር በሚጠጣው ነገር ወደ ውሻው ከገባ በኋላ ወደ ቀጥታ ወደ ሴንትራል ነርቨስ ሲስተም ወደሚባለው ወደ ብሬንና ስፓይናል ኮርድ ወደምንለው ቀጥታ ወደ ብሬን ይሄዳል። ከዛ ብሬን ለቲሹ ውስጥ ከገባ በኋላ እዛ ይባዛል፣ ይራባል። ከዛ ብሬን ላይ ትልቅ የሆነ ሊዥን ይፈጥራል ማለት ነው። ከዛ በኋላ ተመልሶ ይሄ ቫይረስ ከብሬን ደግሞ ተመልሶ ወደ ሳሊቨሪ ግላንድ ላይ ፋይናል ስቴጅ ወደ ሳሊቨሪ ግላንድ ይሄ የምራቅ እጢዎች ላይ ይመጣል ማለት ነው። ከዛ እዚህ የምራቅ እጢዎች ላይ ከመጣ በኋላ ውሻው ሰውን በሚነክስ ሰዓት ከምራቁ ጋር አብሮ ቫይረሱ ይወጣል፣ እዛ ወደ ሰው ይገባል ማለት ነው። ወይ ደግሞ ከኢንቫይሮንመንቱ ላይ ካለው ላጩ ሲዝረከረክ ሲወጣ ያን ላጭ በተለያየ መንገድ ወደ ሰው ላይ ኮንታክት ካረገ ወይ ቆዳቸው ላይ ቁስል ካለ ስክራች ነገር ካለ ያንን ኢንፌክትድ የሆነውን የተበከለውን በሬቢስ ቫይረስ የተበከለውን ምራቅ ሳሊቬሽን ከነካው ወደ ሰውም በዛ መንገድ ሊተላለፋል። ግን ዋና 99%ቱ ግን በንክሻ ከሰው ከውሻው ከሬቢድ ከሆነ ኦር ከአበደ ውሻ ወደ ሰው የሚተላለፈው 99%ቱን ግን በንክሻ ነው የሚሆነው ማለት ነው። ሌሎች እንስሳቶች ለአብነት ተኩላዎች፣ ቀበሮች፣ የሌሊት ወፎች፣ ፍልፈሎች፣ ጦጣዎች በዚህ ቫይረስ ከተበከሉና ሰዎችን ከነከሱ የውሻ እብደት በሽታን ወደ ሰው የማስተላለፍ ዕድል አላቸው። ይሁን እንጂ የበሽታው ስያሜ የውሻ እብደት በሽታ የተባለው በሽታው 99 በመቶ የሚተላለፈው በውሾች በመሆኑ ነው። በበሽታ አምጪው ቫይረስ የተያዙ ውሾች ከወትሯቸው እንዲሁም ከሌሎች ውሾች በተለየ መልኩ የሚያሳዩቸውን ምልክቶች ዶክተር ዘላለም ይዘረዝሩልናል። ስለ ምልክቶቹ ስንሄድ ይሄ ሬቢስ ዲዚዝ ሳይኖቹ በሶስት መክፈል እንችላለን። አንደኛው ላይ የመጀመሪያ ኢንኩቤሽን ፔሪድ የምንለው ኦር ኢንኩቤሽን እንትን ላይ ምንም አይነት ምልክት አያሳይም፣ በውስጡ ይኖራል። ሁለተኛው ስቴጅ ፕሮድሮማል ስቴጅ ፌዝ ኦር ስቴጅ የምንለው አለ። እዚህ ላይ የተወሰነ የመፍዘዝ ነገር፣ የሙቀት የተለያየ ነገሮችን ሊያሳይ ይችላል። እዛ ውሻው ላይ የመድከም የመፍዘዝ ነገሮች ይኖሩታል ማለት ነው። ግን ዋናው ነገር ለእብድ ውሻ ብለን ስያሜውንም የሰጠነው ሶስተኛው ስቴጅ ይሄ ኒውሮሎጂካል ፔሪድ ፌዝ የምንለው ነው። ዋናውን ሲምፕተም ኦር ምልክት የምናየው በዛ ስቴጅ ነው። ሶ እዚህ ላይ ፉሪየስ ስቴጅም ይባላል። ምንድነው ይሄ? በጣም አግሬሲቭ የሚሆነው እዚህ ሶስተኛው ስቴጅ ላይ ሲገባ ነው። በጣም ቁጡ ይሆናል፣ በጣም ይሯራጣል፣ ወደዛ ወደዚህ ይላል። እነዚህ የማይበሉ ነገሮች ለምሳሌ አጥንት ነው ውሻ የሚበላው፣ ስጋ ነው የሚበላው አይደል? ያገኘውን ሁላ ያገኘውን እንጨትም ሆነ የማይበሉ ነገሮችን ቤትም ግርግዳ ድንጋይ ያገኘውን ነገር ምንድነው እንደ እብድ ያደርገዋል ማለት ነው። ይሄኛው ስቴጅ ነው። የሚያደርገውን አያውቅም ማለት ነው። በጣም ሃይፐር አክቲቭ ይሆናል፣ ያገኘውን ይነክሳል፣ ያገኘውን ኢቨን በዛ ሰዓት ራሱንም ስለማያውቅ አሳዳጊውን ሁላ ስለማያውቅ ለመብላት ይሞክራል። ሌላውም ደግሞ በዚህ ስቴጅ ላይ ምንድነው ሃይድሮፎቢክ ይሆናል። በዚህ ስቴጅ ላይ አሁን በምናየው ሰዓት ይሄ ሬቢድ የሆነ ውሻ ውሃ ብንሰጠው ውሃ ይፈራል፣ አይጠጣም ውሃ።
ውሃ የማይጠጣበት ምክንያት አንደኛ ውሃውን በሚጠጣ ሰዓት የፊዚዮሎጂካሊ ውሾች ውሃ ሲጠጡ በምላሳቸው ነው አይደል ላስላስ ወደ ውስጥ የሚያስገቡት። ስለዚህ የነርቮቹ በጣም ዊክ ስለሚሆኑ ምላሱ ውሃውን ሊክ ሊያደርግለት አይችልም፣ ወደ ላይ አያስገባም። ሌላው ደግሞ እነዚህ ለመዋጥ ራሱ የዚህ የጉሮሮ አካባቢ ላይ ያሉት ነርቮች ስለሚደክሙ በጣም ስለሚያመውም ስፓዝ ለማድረግ ስለማይችሉ ለመጠጣት ይፈራል ማለት። ስለዚህ ሃይድሮፎቢክም ተብሎ ይጠራል ማለት ነው በዚህ ምክንያት። እና ይሄኛው ሶስተኛው ስቴጅ ላይ እብድ ውሻ ያሰኘው ፉሬስ ስቴጅ ላይ ነው ዋናውን ምልክት የምናየው ማለት ነው። ወደ እዚሁ ኒውሮሎጂካል ስቴጅ ደግሞ ወደ ሰከንድ 20% የሚይዘው ደግሞ ወደ ፓራላይቲክ ስቴጅ ይመጣል። ይሄኛው አግሬሲቭ ይሆናል ፉሬስ ስቴጅ ላይ፣ ከዛ ደግሞ ወደ ፓራሊሲክ ስቴጅ ይዛል። እንዳልኩ ይሄኛው ቫይረስ የሚያጠቀው ነርቨስ ሲስተም ብያለው፣ ወደ ሴንትራል ነርቨስ ሲስተም ብሬን ይሄዳል። ከዛ በኋላ ወደ ፐሪፈራል እንትን ደግሞ ይመለስና ፓራሊሲክ ያደርጋል። እነዚህ ስፓይናል ኮርድ ነርቮቹን ደግሞ ምን ያደርጋል? ዳሜጅ ያደርጋል ማለት ነው። ስለዚህ ፓራላይዝ ይጀምራል። ና ዩኒክ የሚያደርገው ደግሞ የሬቢስን የዚህ የእብደት ውሻ በሽታን ፓራሊሲስ ከኋላ ነው የሚጀምረው ከሃይንድ ኳርተር ከኋላ ጀምሮ ከኋላ እግሩ ጀምሮ ወደፊት እየሄደ ፋይናሊ ወደ ሳምባውና ልቡ አካባቢ ያሉት ነርቮችን ሲደክሙ ያኔ ውሻውም ይሞታል ማለት ነው። የውሻ እብደት በሽታ በሰውነቱ ውስጥ በያዘ ውሻ የተነከሰ ሰው ወዲያውኑ ወደ ሕክምና ከሄደ በቀላሉ መዳን የሚችል ቢሆንም ሳይታወቅም ይሁን ሆነ ተብሎ ዝም ከተባለ ግን በሽታው እስከ ሞት ያደርሳል። ምልክቶቹም በውሻው ላይ የሚታዩ አይነት እንደሆነ ባለሙያው ነግረውናል። በዚህ ሬቢድ በሆነ ውሻ ከተነከሰ አንድ ሰው ያ ሰውዬ አንደኛ መቼ ነው ክሊኒካል ምልክቱን የሚያሳየው? ምን አይነትስ ምልክት ያሳያል? ምልክት የሚያሳይበት ቀን የሚወሰነው በሁለት አይነት መንገድ ነው። አንደኛው የቱ ጋ ነው የነከሰው? የውሻው የሰውየውን እግሩን የነከሰው ኦር እጁን የነከሰው ወይ አንገቱን የነከሰው የሚለው አንደኛው ለዛ ምልክት ለማሳየት በሰው ላይ ማተር የሚያደርግ ነገር ነው። ሁለተኛው ደግሞ ምን ያህል ቫይረስ ሎድ ኦፍ ቫይረሱ የገባውስ ቫይረስ የሚለው ነው። ስለዚህ ብዙ ጊዜ እስከ 90 ቀን ድረስም እስከ አመትም በላይ ሳያሳይ ሊቆይ ይችላል አንድ ሰው። ለምሳሌ ታች ቁርጭምጭሚቱን ቢነክሰው ምንድነው ከዚህ ከነከሰው በኋላ በፐሪቨራል ነርቨስ ሲስተም ላይ ነው ይሄዳል። ወደ ፐሪቨራል ነርቨስ ሲስተም ላይ ነው ይሄ ቫይረስ የሚሄደው ብያለሁ። ከዛ ከእግሩ ጀምሮ እስከ ጭንቅላቱ እስከሚሄድ ድረስ እስከ አመትም ሊቆይ ይችላል ሳያሳይ አንድ ሰው ላይ። ግን ለምሳሌ አንገቱ ላይ ቢነክሰው ግን በሳምንትም በወርም ምልክት ሊያሳይ ይችላል ወዲያውኑ፣ ምክንያቱም ቅርብ ስለሆነ ወደ ጭንቅላቱ። አንድ ሰው ይሄ በእብድ ውሻ ከተነከሰ በኋላ ያን እንትን ብሎ ወደ ጭንቅላቱ ከደረሰ በኋላ ያ ቫይረስ እዛ ሰው ላይ ተመሳሳይ ነገር ነው። የሚገርመው ምልክቱ በውሻውም ላይ በሰውም ላይ ተመሳሳይ ምልክት ነው የሚያሳየው። የመጀመሪያ ስቴጅ ላይ ሰዎች ላይ ትኩሳት ሊኖር ይችላል፣ ድካም ማለት ይጀምራቸዋል። ልክ ይሄንን ኖቲስ አናረገውም፣ ምክንያቱም ሌሎችም በሽታ እንደዚህ አይነት ምልክት ስለሚያሳዩ ማለት ነው። ከዛ ራስ ምታትም ይኖራል። ይሄ የፈርስት ስቴጅ እንደዚህ አይነት ምልክቶች ሊያሳዩ ይችላሉ። ግን ይሄኛው ልክ ከዚህኛው ከፈርስት ስቴጅ ካለፈ በኋላ ወደዚህ ኒውሮሎጂካል ፌዙ ሲገባ ያኔ ተመሳሳይ ነገር ነው ከውሻው ጋር የሚያሳዩ። ልክ እንደ ውሻው በጣም አግሬሲቭ ይሆናል፣ ያ ሰው ይቀየራል። ምክንያቱም ብሬን ውስጥ ገብቶ ነው ያ ሊዥን ብሬን ውስጥ በቃ እብድ ነው የሚሆነው ያ ሰው። ስለዚህ አባቱንም እናቱንም እንደ ውሻ ላይ መናከስ ይሞክራል፣ ይጮሃል። ልክ ውሻው ላይ እንደሚያሳየው የመሯሯጥ ያገኙን አጥንትም ሆነ አሁን ለምሳሌ ሰው አጥንቱንም እንጨቱንም ምንም ለመብላት ይሞክራል። አባቱን አያቅ እናቱን አያቅ ለመንከስ ይሞክራል። የሚጮህም ልክ እንደ ውሻው ነው የሚጮህ እና በጣም አጸያፊ በሽታ ነው እና ልክ ምልክቱም ልክ እንደ ውሻው ላይ እንደሚያሳየው ሰውም ላይ ተመሳሳይ የሆነ ምልክት ሊያሳይ ይችላል ማለት ነው። ሰዎች በውሻ ሲነከሱ ወደ ሕክምና ተቋም እስከሚደርሱ ድረስ በራሳቸው ወይንም በሌላ ሰው ቀላል የመጀመሪያ ሕክምና እርዳታ ማድረግ እጅግ ወሳኝና ምናልባትም ጉዳትን ከመቀነስ አልፎ ከሞት የሚታደግ እርምጃ ነው። አንድ ሰው በውሻ በሚነከስ ሰዓት ላይ
ማረግ ያለባቸው እንደ ፈርስት ኤድ ነገሮች ይኖራሉ። ውሻው ሬቢድም ይሁን ያለበትም ይሁን የሌለበት ኢሚዲየትሊ እዛ ቁስሉን የነከሰበትን ቦታ ፓወር ባለው ውሃ በሳሙና እና በውሃ አድርገን ያንን እንትን ያለበትን ለ15 ደቂቃ ይህንን ቁስሉን የነከሰበትን ቦታ ለ15 ደቂቃ ሪገረስሊ ማጠብ ማለት ነው። ከዛ ያንን የቫይረሱን እንትን የቀንሷም ሊያጠፋውም ይችላል ማለት ነው። ከዛ በኋላ ደግሞ እሱን ካረግን በኋላ እነዚህ አዮዲኖች አሉ አይደል 70% አልኮል ያላቸው እነዚህ የቁስል እንትኖችን በሱ ደግሞ ከዛ ማጠብ። ስለዚህ ይሄንን ቢኖርበት እንኳን ወደዛ በሽታው ምልክት ወደ ማሳየት ደረጃ እንዳይደርስ እናደርገዋለን ማለት ነው። ሶስተኛው ደግሞ ይሄን ፖስት ኤክስፖዠር ፕሮፊላክሲስ በተለያዩ ጤና ተቋማት ላይ አለ። ይሄንትን እነዚህን ወዲያውኑ ይኖርበትም አይኖርበትም የውሻውን ማንነት ካላወቅን የማንን ውሻ እንደሆነ ተከተበ ነው ያልተከተበ ነው የሚለውን ካላወቅን ወዲያው የፖስት ኤክስፖዠር ፕሮፊላክሲስን መውሰድ። ስለዚህ ልክ እንደ ፈርስት ኤድ መጀመሪያ እንደተነከሰ በውሃ በደንብ በውሃና በሳሙና እናጥባለን። ከዛ በአዮዲን እናረጋለን። ከዛ ደግሞ ወደ ጤና ተቋም ሄደን ይህን ፖስት ኤክስፖዠር ቫክሲኑን እንትን ማለት ይኖርብናል ማለት ነው። የውሻ እብደት በሽታ አስከፊ ከሚባሉ የሰውና የእንስሳ በሽታዎች መካከል ቀዳሚው ቢሆንም እንደ ሌሎች ከሰው ወደ ሰው ተላላፊ በሽታዎች ሁሉ አስቀድመን መከላከል የምንችለው መሆኑ ደግሞ መልካም ዜናው ነው። ተጋላጭ የሆኑ ህብረተሰብ ክፍሎችን ፕሪ ኤክስፖዠር ቫክሲን አለ ከመጋለጣቸው በፊት። ለምሳሌ እንደኛ አይነት ቬተርነሪያን ሰዎች ፊልድ ላይ የሚሰሩ ምናምኖች ከውሻ ጋር ንክኪ ያላቸው ሰዎች አስቀድመው ቢጋለጡ እንኳን ፕሪ ኤክስፖዠር ሳይጋለጡ የሚሰጣቸው ክትባት አለ። ሌላው ደግሞ ዋንስ ሳናቀው በተለያየ መንገድ ደግሞ ብንነከስ ደግሞ ፖስት ኤክስፖዠር እንትን አለ። ምንድነው? ቅድም መጀመሪያ ላይ እንደገለጽኩት ይሄ በሽታ 100% ገዳይ ነው። 100%ም ደስ የሚለው መከላከልም የሚቻል በሽታ ነው ብያለሁ። ስለዚህ 100% መከላከል እንችላለን። ይሄ በሽታ 100% ገዳይ ነው ስንል ምልክቱን ካሳየ በኋላ ነው። ይሄ ቅድም ያልኳችሁ ኒውሮሎጂካል ሳይኖቹን ይሄ ነርቨስ ሲስተሙን ገብቶ ብሬንን ደርሶ ምልክት ማሳየት ከጀመረ በኋላ መከላከልም ማከምም አንችልም። ግን ገና እንደተነከሰ ገና ኤክስፖዝ እንደሆነ ያ ሰው ወዲያውኑ ኢሚዲየትሊ ማከምና መከላከል እዛ ላይ እንችላለን ማለት ነው። የዓለም ጤና ድርጅት WHO የውሻ እብደት በሽታን እንደ አውሮፓውያን አቆጣጠር እስከ 2030 ከዓለም ላይ ለማጥፋት ስትራቴጂ ነድፎ እየሰራ የሚገኝ ሲሆን ሀገራችንም የውሻ እብደት በሽታን ለማጥፋት የዘመቻ እንቅስቃሴ በማድረግ ላይ ትገኛለች። በኢትዮጵያ በውሻ እብደት በሽታ ምክንያት በዓመት እስከ 2700 ሰዎች ሕይወት እንደሚያልፍ መረጃዎች ያሳያሉ። እናም ይህን አስከፊና ገዳይ በሽታ ከምድራችን ለማጥፋት ውሻን አስቀድሞ ማስከተብ፣ ማህበረሰቡ ግንዛቤ እንዲኖረው በጋራ መስራት፣ ለልጆች በየቤታችንና በትምህርት ቤታቸው ግንዛቤ በመፍጠር በሽታው ጉዳት ከማስከተሉ አስቀድሞ መከላከል ይቻላል። ቀላሉን በማድረግ ጤናችንን እንጠብቅ። የዛሬውን በዚሁ አበቃን። ከዝግጅቱ ተመልሰናል። አድማጮች ጤናው በእጅዎ ነው እያደመጣችሁ የምትገኙት። ሳምንታዊ ፕሮግራም ነው። ዘወትር ማክሰኞ በዚህ ሰዓት እንገናኛለን። አፍሪካ ጤና ትብብር አዲስ አበባ ዩኒቨርሲቲ በማስተር ካርድ ፋውንዴሽን አጋርነት ነው ይህንን ፕሮግራም የሚያቀርቡላችሁ። ዳሽን ሚዲያና ኮሚኒኬሽን ደግሞ አዘጋጅቶ ያቀርብላችኋል። ዘመነ ዮሐንስና አዜብ ታምሩ ከእናንተ ጋር አለን። አብራችሁ እንድትቆዩ በአክብሮት ነው የምንጋብዘው። እንግዲህ ስለ የውሻ እብደት በሽታ የተሻለ ግንዛቤ እንዳገኛችሁ እናምናለን። በተከታይነት ደግሞ ጥያቄ የምናቀርብበት ሰዓት ስለሆነ ተዘጋጁ ብለናል። በ0115525484 እንዲሁም በ0115525485 ያሰባችሁትን አስተያየት ሁሉ ልታደርሱን ትችላላችሁ። 801 አጭር የጽሁፍ መልእክት መቀበያችን ነው። እንዲሁም ለአጭር የጽሁፍ መልእክት ብቻ በ0915 65 88 88ም አጭር የጽሁፍ መልእክት ልትልኩልን ትችላላችሁ። ወደ ጥያቄያችን እንሻገር። የሳምንቱ ጥያቄ ምንድነው? ዘሚ ቀለል አድርገን ነው የምንመጣው። እንግዲህ ቀላል የምናደርገው ለምንድነው? ብዙ አድማጮች ፕሮግራሙን በደንብ ተከታትለው ቶሎ ፈጥነው መልስ እንዲሰጡ ነው። ስለዚህ ቀላል ካደረግነው በኋላ ደግሞ አመላለሳቸውም ፈጣን መሆን መቻል አለበት።
ቴሌግራም ቻናሉን ከፍተው እንዲዘጋጁ ነግረናል አስቀድመን። ስለዚህ ወዲያው ጥያቄውን ስንጠይቅ መልሱን ቶሎ ለሚመልሱ በመጀመሪያ ረድፍ ለምናገኛቸው 3 ሰዎች አድማጮች ነው ሽልማት የምናበረክተው። ስለዚህ ቴሌግራም ቻናሉን ክፈቱ። ጤናው በእጅዎ የሬዲዮ ፕሮግራም ይላል ገጹ። ከጨረሳችሁ የዛሬው ጥያቄያችን የውሻ እብደት በሽታን የሚያስከትለው ቫይረስ ምን ይባላል ብንላቸውስ? መልካም። ይሄ በጣም ቀለል ያለ ጥያቄ ነው። ቀድመው ቶሎ የመለሱ አድማጮቻችን መቅደም ነው እንግዲህ እናንተን ከአንዳችሁ የሚለየው መቅደም ነው። የቀደሙ አድማጮቻችን ይሸለማሉ ማለት ነው። ጤናው በእጆ በሚለው ገጻችን ላይ የቀደማችሁ አድማጮቻችን ሳምንት በምንገልጸው መሰረት ተሸላሚ ትሆናላችሁ። ስለዚህ የውሻ እብደት በሽታን የሚያስከትለው ቫይረስ ምን ይባላል የሚለው የዚህ ሳምንት ጥያቄያችን ሆኗል። እንግዲህ የዛሬው ቆይታችን ይህን ይመስል ነበር። አድማጮች በጣም የተሻለ ግንዛቤ እንዳገኛችሁ እና ኃላፊነታችሁንም እንደምትወጡ እናምናለን በሰማችሁት መጠን። ስለዚህ አብራችሁን ስለነበራችሁ አመስግነን የዛሬውን ፕሮግራማችን በዚሁ ልናጠቃልል ነው። የዛሬው መሰናዶአችን በዚሁ ተጠናቋል። ሳምንት በሌላ በአዲስ መሰናዶ እንጠብቃችኋለን። አዜብ ታምሩና ዘመነ ዮሐንስ አብረናችሁ ቆይተናል። ቀላሉን በማድረግ ጤናችንን እንጠብቅ። ጤና ቆዩን።